በእውነት አባታችን የተባረኩ የተማረቁ እግዚአብሔር ለኛ የሰጠን ትልቁ አባታችን ናቸው። በሌላ አካባቢ ይሄ የለም እኮ። በሌላ ጳጳሳት እንደዚህ አልተሰራም እኮ፣ አይሰራም እኮ። ሰዎች እኛ ጳጳሳት መጥተው ተገርመው ነው የሄዱት። ያኔ ህንፃ ሲመረቅ ማለት ነው። ለባህል ሽማግሌዎች እኮ የተለየ ልብስ ነው ያለበሱት። አክብረው ሀዲያን አክብረው ሀዲያ ሽማግሌዎችን ከፍ አድርገው ነው የተቀበሉት። በባቡር ተጉዞ ምንድነው ቅልውጡ? በመርከብ ተጉዞ ምንድነው ቅልውጡ? ግብጦች ለአበሻ ደግሰው ላይሰጡ። ግብጦች ፈርዖኖች ለአበሻ ደግሰው ላይሰጡ። እንደዚህ ድግስ ማለት ነው። ለምንድነው ቅልውጡ? ለማይሰጥ ነገር። ከዚያ በመነሳት በአፄ ዘርዓ ያዕቆብም ይሁን በሌሎች ነገስታት ዘመን እንኳን ተፈጽሞ በማያውቀው መልኩ የኢትዮጵያ ታሪክ እድሜ ይስጣቸው። መሪ ከሌለ ይሄ ነገር ሊቆም አይችልም። መሪ ይፈልጋል። ታግለዋል። ብዙ ቤቷ አካሂደዋል። ቀለዋጭ የወጥ መጣፈጥን ያውቃል። ሽማግሌ ሁሉ ነገር ያውቃል ነው የሚባለው። እናውቃታለን። ብዙ ለፍተዋል። ቁልቁለት ሄደዋል። ዳገት ወጥተዋል። ብርድን ተቀብለዋል። ጸልየዋል። ያ ዋጋ እግዚአብሔር ይክፈልሎት። እግዚአብሔር ይክፈልሎት። በዛ ስር ሆነው እውነት በእውነቱ እነዚህ ጀግና ወጣቶች አባ ሽማግሌዎች፣ አርበኞች ለእናንተ ያንሳችኋል። በጫካ ምድር ፎክስ እየሰራችሁ እየታገላችሁ በዚች ጉልበት ላደረጋችሁ እኔ ማድረግ አልችልም። እኔ ስጋ ለባሽ ነኝ። እግዚአብሔር ሚካኤል፣ ገብርኤል፣ ጊዮርጊስ፣ ሩፋኤል፣ ሱራፌል ለእናንተ ዋጋ ይክፈል። ልጆቻቸው የተባረከውን ዝርያቸው የተባረከውን የአብርሃም ዝርያ ሁኑ። የአብርሃም ዝርያ ሁኑ። እዚህ ቦታ አክብራችሁ ሌሊት እየጸለያችሁ ቀን እየጸለያችሁ እነዚህ የወደቁትን ብሔረሰቦችን ኮሌጅ እንዲወጣ ምሁር እንዲሆን ማይም ምን ያውቃል? ያውቃል? እንደማይም አያውቅም። ወልዛት አያውቅም። አዋቂ ነው የሚያውቀው። ይህን ሁሉ እውቀት እንዲያገኙ ያደረጋችሁት ብሔረሰቦችን ሁሉን እግዚአብሔር ይባርካችሁ። አማኑኤል ይባርካችሁ። እማዬ ማርያም ትባርካችሁ። የኢትዮጵያ አምላክ ይባርክ። ሎፓኮ ዋይና ገለት የሆነ ወንድም ሉዊስም ጋሳኪያ ኔሴ ለቺንጋት ትሆን አይለግን ሙቹል ሎባን ይለግን አኖ ይለግን ህዝብ ይለግን ኡሊኖን አፍስዋይን ገለተፈን አሽዋፈኩም ሙሉቾቾም በይሳ ባት ወጮን በተከም ባት ተማሰከም ትምህርት ሞይሰከም ልጅ ኦክ ወጮን ማን ሙሉ ወጫታ ነው ቶች ማሲያሙን ቶቹ አብሮስ ቀረሙኮክ ሎበከታ አብሮስ ዮኮክ ኤዎስ ዋማሲውን ቶቹ ለኩሉሌሰን ሶረም አዳት ማዘነንም ዮክ ኒዎስ ሁንዳም ዋማሲውን ኒኢትዮጵያ ወስንዳም ዋማሲውን ሎመንች ዋማሲውን ሚሁር ዋማሲውን አስተማሪ ዋማሲውን ጳጳሱ ቄሱ ዋማሲውን ዘማሮ ከኑንዳም ዋማሲውን ኢት መንፈስ ኢያኪያ አወንሶይስ ዋይሱን አዋኖሚስ ነሰን ዋይ ጋሩን ጆር ወልኪው ተናም ሊማት ዋሩን ራረሚ ዋይኪ መንፈስ ወማኮ ማኒ ጣሞሳታ ዋሜ ሞይሶኮክ ዋይ ኤኬ ወጪሲ አከም ማን ወጪስዋን ዋጣማ ከመ ሞይስዋን ወጪሱኩ ሰማን ጆጆኮ ዋታኪሱኩ ሰማን ታኪዮኮ ማን ታኪሰን ጠኖይ ኦዲም ሊማት በጣም ወበዮን ሊማት ተቃዋሚም ሄን ጠኖክ ኦቆጥ ምነት ዋቆጥ ሱነት ቆጥታ በተ የነት ቀሶመን በዮ ከመንሽ ጠኖይ ቀሶመንሽ በዮላ አፈሬን ጠኖይ ጆራን ሶመንሽ ወሮን ሄው በለስ አንቆጣ ጠኖመይ ኤብክን ኦቅ በዲሶ በያን ዋይም ለውልቾ ብክን ቆጥኑን በጦህን ነስም ህዝብ ሚዳዱ እንካ አፈሬን እንካ ሐሰቦሉችን ባይልን ሃይማኖት ኮልን መንግስት ሐሰቦሉ ሁንደንም ነስ ጉንዳሞ ሆኔ ፈቃደኛ ልማትን ጉንዳሞ መነነስ ልማት ባንጦሞ ዋበጢሶና
ዋመላዩ ቦና ዋፋየውሙ ቦና ዋሎምቡ ቦና አሜን። ይህንን ቦታ የመሰረቱት ነፍሳቸው ይማረና አባታችን በረከታቸው ይድረሰን አቡነ መልከጼዴቅ ይችን መሰረት በማስቀመጣቸው ደግሞ በአባታችን ደግሞ በእግራቸው ተከትለው ያንን በመሰረት በማስቀጠል እኛ በሌላው ሀገር ላይ የምናፍቀው የነበረውን የካህናት ማሰልጠኛ፣ የመምህራን ማሰልጠኛ፣ ኮሌጅ የሚባለው ነገር ስም በማምጣታቸው እሳቸው አሁን ስማቸው የተከበረ ይሁን፣ ጸጋም ያብዛላቸው፣ እድሜ ከጤና ጋር ይስጣቸው። በእውነት እኔ በህይወቴ ይቺ ቦታ ላይ እንደዚህ በመጀመሪያ ስትመሰረት ነበርኩኝና የነበሩ ቅድም ሲመሰገኑ የነበሩት እነ መጋቢ የነበሩ እነ በክሮ ወንጌልም ነበሩ። ይሄንን ቦታ ለመስራት ብዙ መስዋዕትነት የከፈሉ አባቶች ወንድሞችም አሉና ያንን በህይወት ኖረን ደግሞ ዛሬ እዚህ ቦታ ላይ ይሄንን ነገር ይሄ መሰረት ሰጥሮ ደግሞ ይሄንን አልቆ ደግሞ አስጨርሰው እኛ አባታችን በህይወታቸው ያሰቡት ነገር ሁሉ ተሟልቶላቸው አይደለም ይሄን አይደለም ገና የቀረውን ነገር ያሳባቸው ሁሉ አሟልቶ በዚህ ቦታ ላይ እንዲያደርጉ እንዲያሳክሉ እድሜ ከጤና ጋር ይስጥልን፣ ጸጋውን ያብዛላቸው። በእውነት የልማት አርበኛ ናቸው። መቼም ማነው ስሙ በሀገራችን ተራራን አምባቸውን ባጠግቦ ያለው ያርሰዋል ይላሉ፣ በሩቅ ያለው ደግሞ ያመልክበታል። እኛ ግን በእጃችን ይዘን ልናመልክበት አልቻልንምና እንድናመልክ ያድርገን መድኃኔዓለም። ምክንያቱም በእጃችን ያዝነው ወርቅ እንድንጠቀምበት ያስፈልጋልና እኚህ አባት በእውነት በውጭ ሀገር ሄደው የሚያሰሩት ለኛ ነው፣ ቤተክርስቲያን የሚያሰሩ ለኛ ነው። በፎቅ ያየነው በሳቸው ዘመን ነው። አዳራሽ ያየነው በሳቸው ዘመን ነው። ቤተክርስቲያኖች በስፋት እየሰሩ ያሉና በስፋት የማርያም ቤተክርስቲያን የእሳቸውን እግዚአብሔር ባይሰጠን ኖሮ መሰረቱ ውስጥ አንኖርም ዛሬ። ስለዚህ አሁንም እግዚአብሔር እድሜውን እና ጸጋውን ያብዛላቸው። በእውነት አሁን የጀመሩትን ነገር ያሰቡትን ነገር ሁሉ እሱ ያሳካሉት። በእውነት እንግዲህ እኔ በእውነት ቃላት ይጎለኛልና እግዚአብሔር ለኢትዮጵያ ለሀገራችን ለወሳን ለሀዲያ እግዚአብሔር ሰላሙን ያምጣልን። እና እኔ አንድ መልእክት ማስተላለፈው ነገር ቢኖር እኔ ፌስቡክ ተጠቃሚ አይደለሁም። ነገር ግን ውጪ ላይ ያሉ ልጆቻችን እኔ ብዙ ነገር ከኔም ጋራ ብዙ ነገር እንደዋወላለን፣ ጥሩ ልጆች አሉ። ግን አሁን ደግሞ አንዳንድ የምሰማቸው ነገሮች እኛ እዚህ አጠገብ ላይ ሆነ የማናውቃቸው ነገሮች እዚህ ቦታ ላይ ተከስተዋል እየተባለ የሚባለው ነገር እግዚአብሔር ልቦና ይስጣቸው። እንዲህ ያሉት ነገሮች ለኛ አይመቹንም። አንድ ሆነን እጄ ተጨባብጠን እቺን ቤተክርስቲያን እቺን ሃይማኖታችን ማቅናት እንጂ ይሄ ተከፋፍለን አንተ እንዲና አንተ እንዲ የሚባል ነገር እኛ በማዕከል ኢትዮጵያ በደቡብ ውስጥ የሌለ ነገር ነውና ይሄንን ወደ መጣበት የሚመልስን እግዚአብሔር ያድርግልን። ይሄ ነገር ለኛ አይመቸንም። እኛ ተጨባብጠን አንድ ሆነን የምንኖር ነንና ይሄን አንድነታችን እግዚአብሔር ያክብርልን፣ ጸጋውን ያብዛልን። አባታችን በመሃላችን ሆነው የመተሳለን ይስጡት፣ ጸጋውን ያብዛልዎት፣ ጤናውን ይስጡት፣ ጤና ከእድሜ ጋር ይስጡት። ያሰቡን ነገር ሁሉ በአካባቢው ላይ ተሟልቶለት ለማየት ያብቃዎት፣ ጸጋውን ያብዛልን። ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም ከሀገራችን ጋር ይሁን። ከኔ የተረፈው መድኃኒዓለም ክርስቶስ ሙሉ በአባ ሕርያቆስ በአባታችን ጥሪ መሰረት እዚህ ከተማ ለጥምቀተ ባህርና ለመስቀል በዓል አክብሮት የሚሆን ቦታ በመጣበቡና በመከልከሉ የተነሳ ጥሪ ተደርጎልን ከመጡት አንዱ ነኝ። እስከ መጨረሻውም የቦታው ፈቃድ እስከተሰጠበት ዕለት ድረስ አብሬ ስለነበርኩኝ ይህን ማስታወስ ፈልጋለሁ። በእርግጥ አባ ሕርያቆስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ በረጅሙና በነፃይቱ ኢትዮጵያ ታሪክ ውስጥ የኢትዮጵያ ኦርቶዶክስ የፈጸማቸውን ታላላቅ ተግባራት ሁሉ መዘርዘርና መናገር አይቻልም። ያ ሆኖ ግን በተለያዩ ክፍለ ዘመናትና በተለያየ ወቅት በታሪክ ወቅት ካየናቸውና ከሰማናቸው ካነበብናቸውም ተነስተን ያንን ወደዛው ትተን ወደ ክልላችንና ወደ አስተዳደራችን ክልል ስንመጣ የከምባታና ሀዲያ አውራጃ ተብሎ በአርሲ ጠቅላይ ግዛት ከነበረበት ከ1883 ጀምሮ በደጃዝማች ወዳጆ ጎበና አማካይነት ከተቋቋመችው ቅድስት ማርያምና እንደገናም ደግሞ በራስ አባተ አማካይነት በስተኋላ ሆሳና ከተማ ከተቋቋሙት ገዳማት አድባራት ተነስቶ እስከ ዘመነ ኃይለ ሥላሴ ፍጻሜ ድረስ የሀገረ ስብከቱ ያከናወናቸውን ስራዎችም በዓይናችን እድሜያችን ፈቅዶ በስራም አገጠመኝ እያየን ቆይተናል። በአሁኑ ተጨባጭ ሁኔታ ደግሞ አባ ሕርያቆስ በተለይ ቀድሞ ጳጳሳት ከግብፅ ነበር የሚመጡት።
በባቡር ተጉዞ ምንድነው ቅልውጡ? በመርከብ ተጉዞ ምንድነው ቅልውጡ? ግብጦች ለአበሻ ደግሰው ላይሰጡ። ግብጦች ፈርዖኖች ለአበሻ ደግሰው ላይሰጡ። እንደዚህ ድግስ ማለት ነው። ለምንድነው ቅልውጡ? ለማይሰጥ ነገር። ከዚያ በመነሳት በአፄ ዘርዓ ያዕቆብም ይሁን በሌሎች ነገስታት ዘመን እንኳን ተፈጽሞ በማያውቀው መልኩ የኢትዮጵያ ታሪክ የጥምቀተ ባህሩን ቦታ አብረን ሳንለያይ በእውነቱ ተቆራኝተን ሐዋሳ ይሁን ሀገረ አዲስ አበባ ማለትም ጠቅላይ ቤተ ክህነት ድረስ ሄደን ሙፈሪያት ቢሮ፣ ማስታወቂያ ቢሮ ያልገባንበት ቦታ እንደሌለ ቋሚ ምስክሮች እዚሁ መሃል ይገኛሉ። ከዚያ በመነሳት ደግሞ ለካህናት ምረቃ፣ ለዲያቆናት ምረቃ፣ ለዚህ ሁሉ ተግባር እየገሰገሱና እየመሩን ስለሚገኙ ከፍ ያለ ታላቅ ምስጋና በእውነት በሽማግሌዎች ስም አቀርባለሁ። ተለክቶና ተመዝኖ የሚሰጥ ምስጋና የለም እንጂ ለምስጋናው ዳርቻውም አይኖረንም። ሀዲያ ምን ይላል? ገይሮ ፈረሾንን ቢጨረከመወከም እና በሯጭ ፈረስም ላይ አርጩሜ በትር ይጨመራል። እየሰሩም እንደገና ስሩልን ማለታችንን እኛ አናቋርጥም። ግን የለም ሌሎችም ወገኖች ምናልባት አነሰን ስሩልን ጨምሩልን የሚሉ እንጂ እንዴ አይሆንም ካሉስ ምን ይግባኛለሁ እንዴ? ጳጳስ ይከሰሳል እንዴ? ይከሰሳል እንዴ? ሰማይ ይታረሳል እንዴ? እኛ እናስተካክላለን። ሽማግሌዎች አሉ፣ ካህናት አሉ፣ ሀዲያ አለ። እዚህ በሙሉ ብሔር ብሔረሰቦች የተቀላቀለበት በብሔረሰብ የተዥጎረጎረች ሆሳዕና ናት። እንደ ነብር ቆዳ በብሔረሰብ የተዥጎረጎረና ያማረ ያሸበረቀ ብሔረሰብ የተሞላበት ከተማ እንደመሆኑ መጠን ማናቸውም ችግሮች ቢከሰቱ እንደዚሁ በጥሪ መጥተን እናስተካክላለን እንጂ በኃይልና በጉልበት በአመፅ የሚካሄድ ነገር አይኖርም። ስለዚህ እግዚአብሔር እድሜያቸውን በረጅሙ ውስጥልን እኛንም ያቆየንና የበለጠውንም ሊያጥን ኤርማን የውለን ኤርባት በጠሞ ኤርማን የውለን ኤርባት በጠሞ ኮኪ ዋኒን ደናማንቾ ኒኒን ዘሙቲዛ ኒቡቺን ዘም ቀረማካ ኒን ደናማንቾ ዋዋኮ ውሸጢስ አከማንቹ መንቲር ሁንደም አፈከማንቹ አምባገከዶ አከማንቹ ገጠረፌቤ መረከማስ አከማንቹ ሱሙ ወከማንቹ ቤተክርስቲያንን ሱሙ ወከማንቹ ዘማሪያንን ሱሙ ወከማንቹ ካይዱማ ከኤስ ከማይመም ሎንሰካ ከማይም ቤመንቾም ኤስ ሎንሰካ ቦነፌቤ መረከቴ ቤተክርስቲያንን ሱሙ ወኮኩ ደብረ ጽዮን ያካ ደብረ ጽዮን ማርያም ያካ ጽዮን ማርያም ያካ ሰባከችችን ላይ ከወንጌል ያካ ዘማሪያንን መዝሙር ትምህርት ወንጌላውያን ማለት ቄስን ሄደም ስልጣን ወኮኩ አኒን የራረም ስልጣን ይወብክን ሙል ስልጣን ወኳስ ሙል ይን የራረም አድላ ስልጣን አለ የብክን መና ካይሲንኮና ወጨማ ሞለስ ወንጮም ሊውለስ ቄዲዮለስ መንለምቤ ቄዲዮለስ መን ጆሮ ሊውለስ መን ቢሳኮለስ ቢሶል ሊውለስ ቢርስና ወንጮና ሀዲይስ ወንጮ ሞዮን አኖ ወሽ ቢንሶ ሞዮን ሊማታ ፊሎ ሞዮን ከደናም በጥባንጦና ከጡም በጥባንጦና አባታችን ሲመጡ ጮማ ይመጣል። ምን ችግር አለ? ደስ አይላቸውም እንዴ? ያው በእውነት ንጹህ አባት ናቸው። እኔ እኮ ዝም ብዬ እንትን ለማለት አይደለ። አማርኛም ይችላለሁ፣ ግን አንዳንድ ፊደል ስለሚቆራረጥ ችግር ይሆናል ብዬ ነው። በእውነት አባታችን የተባረኩ የተማረቁ እግዚአብሔር ለኛ የሰጠን ትልቁ አባታችን ናቸው። በሌላ አካባቢ ይሄ የለም እኮ። በሌላ ጳጳሳት እንደዚህ አልተሰራም እኮ፣ አይሰራም እኮ። ሰዎች እኛ ጳጳሳት መጥተው ተገርመው ነው የሄዱት። ያኔ ህንፃ ሲማረቅ ማለት ነው። ለባህል ሽማግሌዎች እኮ የተለየ ልብስ ነው ያለበሱት። አክብረው ሀዲያን አክብረው ሀዲያ ሽማግሌዎችን ከፍ አድርገው ነው የተቀበሉት። ዛሬም እሳቸውን አይተን
ሌላ ጥፋተኛ ከሆነ ለሳቸው ነግረን እኛም በይል ሽማግሌዎች አብረን ተቀምጠን ከዛ ጥፋት መመለስ አለብን። ጥፋት እንዳይኖር እናደርግ፣ ጥፋት እንዳይኖር እንስራ። እግዚአብሔር አባታችንን ያኑር፣ ሁላችንንም ያኑር። እኛም እኮ ባንኖር ኖሮ ይሄ እዚህ ቆመን መናገር አንችልም፣ ምስጋናን ማቅረብ አንችልም፣ ወክለን ሀዲያን ወክለን ምርቃት ማዳረስ አንችልም። እግዚአብሔር ሁላችንንም ያኑረን። ያከበሩንን እና አገረ ስብከቱን ሰራተኞችና አባታችንን እግዚአብሔር ይባርክ። የሰውን ደም የሚያፈሱ እግዚአብሔርን ፈርተው ይተው። እግዚአብሔር ይቺ ነገር ሰላም ነገር ያድርግልን። ባለፈው ጀግና ሀዲያ ያሉት ጠቅላይ ሚኒስትር ዝም ብለው አይደለም፣ እኛ በሃይማኖትም ጭምር እኮ ነው። በሃይማኖትም የታወቀን፣ በሃይማኖትም የጸነን፣ በሃይማኖትም ጥሩ አባቶች ያሉን፣ የጥምቀት ቦታ ሲከለከለን፣ የደመራ ቦታ ሲከለከለን ቆመን እንደው ካድሮች በእኛ ላይ እንደው በጥይት እስኪመዝዙ ድረስ ቆመን ቦታውን እስኪረገጥ ድረስ እርክክብ እስኪደረግ ድረስ እንዳሉትም አባታችን እንዳሉትም እዚህ ብዙ ሰዎች የታገለን ሰዎች ነን። ስለዚህ ይህን ትግል መቀጠል አለብን። ቀሪ ነገሮች አሉ እና ጥምቀት ቦታ የተከለከሉ ቦታዎች ብዙ ነው። እዚህ ሆሳዕና አካባቢ ብቻ አይደለም። ለሁሉም እንድረስ፣ ለሁሉም እንቁም፣ ለሁሉም እንናገር። መንግስታችን ከጎናችን ይሆናል። ብሔርተኝነትን ከማዕከላችን እናውጣ፣ ዘረኝነትን እናውጣ፣ አድመኝነትን እናውጣ፣ ሰላማዊነትን እናፍራ፣ ሰላማዊነትን እናምጣ። እግዚአብሔር በአባታችን ይባርከን። በመጀመሪያ አባቶቻችን ሲመርቁ ቁጭ ብለን የነበረው ያለ ገደብ መናገር እንዲችሉ የእናንተ መቆም እንዳይከብዳቸው ቁጭ በሉ ተብለን ተፈቅዶልን ነውና እንግዲህ እግዚአብሔር ይስጥልን፣ ክብር ያድልልን። ይህን ያህል ብዙ ስራም አልሰራንም፣ ወደፊት ግን እንሰራለን። አምላካችሁ ፈጣሪያችሁ ይረዳናል ብለን ተስፋ እናደርጋለን። የሀገር ሽማግሌዎችና ምሁራን አባቶች የሰጣችሁትን ሀሳብ አስተያየት ከቁጭት ጋር የሰጣችሁንን ነገር ሁሉ በፍጹም ፍቅር ተቀብለናል። አንዳንድ ደግሞ በሀገርም በውጭም ያሉ የመንፈስ ቅዱስ ልጆቻችን በሚዲያ የሚሰጡንን ምክር ደግሞ በፍቅር ተቀብለናል። በጣም ከተማውን ሀገሩን ስለሚወዱ በቁጭትም ይመስለኛል ሀሳቡን የሰጡት። ከሀሳቡ በተጨማሪ ግን እንዲሁ ደግሞ በውጭ ስላሉ ብሎኬት ቢገዙልን ለሚወዱት ህዝብና ለሚወዱት ሀገር ብረትም አሸዋም ሲሚንቶም ቢሰጡን የበለጠ ደግሞ ከምክሩ ጋር በተጨማሪ ድጋፍም ስለሚሆን እሱንም እንዲረዱን በተጨማሪ እናሳስባቸዋለን። ባሉበት ቦታ እግዚአብሔር አምላክ ይጠብቅልን። በተጨማሪ ደግሞ በዚህ በኳዙሉ ናታል ደቡብ አፍሪካ ወይንም የዙሉ ብሔረሰብ ያለበት በዚህ በደቡቡ በደርባን አካባቢ ያሉ ልጆቻችን ደርባን ማህበረ ገብርኤል የሚባሉ ልጆች አሉን። በየዓመቱ በክረምት እኛ አደራጅተናቸው ለተማሪዎች የክረምት ስልጠና ይሰጣል። በሊቀ ትጉሃን ትዕግስቱ ሃንዳጎ መሪነት ዘንድሮ ስንት ሰው ነው የተመረቀው? 1620 ደቀ መዛሙርትን በዘንድሮ ክረምት በየክረምቱ ይመረቃል። እንደዚህ አይነት አንበሳ የሆኑ ልጆች አሉን። እነዚህ ልጆች ምክር መስጠት ቢፈልጉም በስልክ ደውለው ነው ሀሳብ ሲሰጡን። ከዛ ውጭ ግን ስራ ላይ ነው ያሉት። በጣም በመቶ የሚቆጠሩ ሀገረ ስብከታችንን እየደገፉ ያሉ ጠንካራ ልጆቻችን አሉ። እዛ ሊቀ ትጉሃን ጌታቸው የሚባሉ ሌላ ጠንካራ አባት አሉ። እሳቸው ናቸው በቅዱስ ገብርኤል ስም በማህበር አደራጅተው ማህበሩን የሚመሩት እሳቸው ናቸውና
ሌሎች ልጆቻችን ዲያቆናት፣ መምህራን አሉ። ከነሱ ጋር ሆነው አስደናቂ ስራ እየሰሩ ነው ያሉት። ስላልተነሳ ነው እንዲነገርባቸው። በስራችን ሁሉ እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የእመቤታችን የድንግል ማርያም አማላጅነት ከሁላችን ጋር ይሁን። እኛ እዚህ ሀዲያና ስልጤ ሀገረ ስብከት ያለን አገልጋዮች ልዩ ጥቅማችን ምርቃት ነው። በእውነት ማርያምን ነው ብለው እኔ ትልቁ ወደ ገጠር ሲሄድ ለአገልግሎት ትልቁ ማስበው ተስፋ ማደርገው የአባቶችን ቃለ በረከት፣ ይኸውን የሚዘንበው በረከት ቢገፉን የማንወድቀው ይሄ አይደለም። ብዙ ፈተናዎችን የተሻገርነው፣ በጣም በርካታ ፈተናዎች ይኖራሉ። የተሻገርነው አባቶች በሚጸልዩልን ጸሎት ነው፣ በሌላ አይደለምና አባቶች ጸሎታችሁ አይለየን። አዎ አዲል አንጃንቾ በእውነት በጣም ነው ደስ ያለኝ። መሬታቸውን ርስታቸውን ነው ለእግዚአብሔር የሰጡት። አባታችን አብርሃም በኦሪት ዘመን የነበረው አብርሃም መጀመሪያ ምንድን ነበረ? ትንሽ ወጣ ብሎ ሌላ ነገር ነበረ ሲያስብ የነበረው። እሳቸው ደግሞ እግዚአብሔርንም የሚፈሩ የሚወዱ የሚያመልኩ፣ ነገር ግን ጎን ለጎን አንዳንድ ነገር ውስጥ ያለ ግን ያልተቀበልኩት ብለው ያንን ነገር ትተው አባቶቼ ርስት ላይ የእግዚአብሔር ቤት ይሰራ፣ እኔ ለእግዚአብሔር ርስት ላዘጋጅ፣ እግዚአብሔር ደግሞ ሰማያዊ ርስትን ያዘጋጅልን ብለው ለዚህ ታላቅ ሐዋርያዊ አገልግሎት ራሳቸውን ስላዘጋጁ በተጨማሪ ደግሞ አብርሃም ብለናቸዋል። አብርሃም ምክንያቱም አብርሃማዊ ስራን የሰሩትና ሌሎቻችን የበለጠ ሌላም እንጠብቃለን ከሳቸው። እግዚአብሔር ያቆይልን፣ እድሜ ከጤና ጋር ለሁላችን ይስጠን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እግዚአብሔር ሁላችንንም ይባርከን። አዲል ካሳም ያቺን ቦና ማርያምን ሰርተው አስመርቀውናል። ሁላችንም ሄደን ነው። ብዙዎቻችሁ እዚህ ያላችሁ እገሌ ማለት አይገባም እንጂ ማን ያልሰራ አለ? እና አምቦርሴን ብናነሳ አይደለ እንዴ? ከተማ ውስጥ ያሉት በአቆ ማርያም፣ ሌላውንም ስናነሳ ከሆሳና ከአቡነ ተክለ ሃይማኖት ርስት ማስጠበቅ ጀምሮ እኛ ምን ሰራንና ነው አባቶቻችን በስተርጅና በሌሊት ውርጩ ፀሐዩ እየተፈራረቀባችሁ የዚህ የበዓላት የአደባባይ በዓላትን ማክበሪያ ቦታ ለማስከበር ምን ያልከፈላችሁት ዋጋ አለ? እግዚአብሔር ይክፈል እንጂ እኛ ተናግረን እንጨርሰዋለን? በእውነት እግዚአብሔር መንፈስ ቅዱስ እናንተን ይጋርዳችሁ። መድኃኒታችን ኢየሱስ ክርስቶስ በደሙ ፈሳሽነት የሁላችንንም ኃጢአት ይጠብልን። እመቤታችን እናታችን ድንግል ማርያም ጥላ ከለላ ትሁንን። እግዚአብሔር ይስጥልን። አቡነ ዘበሰማያት